በፍሬሽ ድንች ቆንጆ ችፕስ እንሰራለን። ሰላም ሰላም፣ እንደምን አላችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ ለሁለት ሰው የምትበቃ ቀለል ያለች እሰራለሁኝ። እዚህ ጋር እንደምታዩት የተቀመመ ችክን ነበረኝ፣ እሱን እያበሰልኩ ነው ማለት ነው። እዚህ ጋር ደግሞ ክሽክ የሚሉት አለኝ። ከዚህ በፊት ሰርቻለሁ፣ ቪዲዮውን ማየት ትችላላችሁ። ከዛ በኋላ ስጋዬን አበሰልኩና የሚያስፈልገኝን ግብአቶችን ጨምሬ ካበሰልኩት በኋላ በስሌስ እንደዚህ በጅብን አድርጌ እንደዚህ ያደረኩት ማለት ነው። ከዛ በኋላ አሞቀዋለሁኝ። እዚህ ጋር እንግዲህ ፍሬሽ ችፕሱን በፍሬሽ ድንቹን አጥቤ ከትፌ በሙቅ ውሃ በውሃ አንድ 10 ደቂቃ ካበሰልኩት በኋላ አውጥቼ አጥንቼ ፍልፍል አስወድ ምልህ ጨምሬ ውሃውን አድርቄ ማለት ነው በዘይት ጠበስኩት። በጣም ነው የሚጣፍጠው። በውሃ ትንሽ ከቀቀላችሁት ዘይት አይመጥም፣ ዘይት አይኖረውም። ቆንጆ ነው የሚሆነው። ደግሞ በጣም ነው የሚወዱት። እንደዚህ አድርጌ በቀላሉ ያው ለራት ለሁለት ሰው የሚበቃ ራት ነው ማለት ነው የሰራሁት። እንደምታዩት ስሌሱን በእንትን አሞኩት። ከዛ እንደዚህ ቁርጥ ቁርጥ አድርጌ ለሁለት አድርጌ አዘጋጅቼ በማቅረቢያ ላይ አቀርብላችኋለሁ። ከዛ በኋላ ችፕሴን የተዘጋጀ ዶሮ ነበረኝ። እሱም ደግሞ ከችፕሱ ጋር ጠበስ ጠበስ አደረኩላቸው በዘይት። ከዛ በኋላ ክሽክ ነበረ፣ ከዚህ በፊት ሰርቼዋለሁ ሙሉ ስራውን። ክሽክ ደግሞ ያው እንደምታዩት በእንቁላልና በቺዝ ነው የሚሰራው። በጣም ነው የሚወዱት ይመስለኛል። የኢጂፕሽያን ምግብ ነው የሚመስለኝ ማለት ነው። እኛ ቤት ብቻ ስለሆነ አብዛኛውን ጊዜ የማየው ማለት ነው። እንደዚህ በእንደዚህ አይነት መልኩ ሰራሁላቸው። ለሁለት ሰው ነው የታዘዝኩት። ከዛ በኋላ እዚህ ጋር እንደምታዩት ክሽኬን መጀመሪያ ላይ ፍሬሽ ቅቤ ጨምሬያለሁኝ። ቅቤ በጣም ነው የሚወደው። ቅቤውን እንደዚህ ካደረኩ በኋላ ከዛ 3 እንቁላል ጨመርኩበት። በነገራችን ላይ በጣም ነው ቅቤ የሚወደው ማለት ነው። ቅቤው ደግሞ ያው ከፍሬዘር አውጥቼው ስለሆነ በደንብ እንትን አላለም። ከዛ በኋላ ኪሽኩን ጨመርኩት። ኪሽኩን ደግሞ እንደምታዩት ከዚህ በፊት ሰርቼዋለሁኝ በሙቅ ዘፍዝፌ። ከዛ በኋላ በደንብ ካጠብኩት በኋላ ጨዋማ ስለሆነ ጨው እንዳይበዛብኝ በሚሽካል አድርጌዋለሁ። ከዛ በኋላ ጨመርኩት ማለት ነው እንቁላሉ ላይ። እንቁላሉ ሳይበስል ነው የሚጨመረው ማለት ነው። ምናልባት አሰራሩን ማታውቁታላችሁ ብዬ ነው። ከዛ በኋላ ከላይ ጅብን ማነው ቺዝ ጨምርበታለሁኝ። ከዛ ቺዙን ጨምሬ አዋህጄ አውጥቼ ማቅረብ ነው ማለት ነው። ከዛ ይሄንን በኩብዝ ይበሉታል። በጣም ነው የሚወዱት። እንደዚህ አድርጌ በቀላሉ ቀለል ያለ ራት ሰራሁላቸው ማለት ነው። ምን ተስራ ብሎ ከማሰብ እንደዚህ በቀላሉ መፋታት ይቻላል ብዬ ነው። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ አሰራር እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ማድረጋችሁን አትርሱ። አዲስ ነኝ፣ ጀማሪ ነኝ፣ አበረታቱኝ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ስር ጻፉልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ለዛሬ የነበረን ቆይታ በዚህ ያበቃል። ባይ ባይ።